ሰላም ይኑረን ተስፋን አንጣ ውዴ ቻናሌ ቤተሰቦች እንዴት ሰነበታችሁ? እንደማያልፍ የለም እላችኋለሁ። ጊዜ የሰጠው ቅል ድንጋይ ሰብራል ይባል ነበር አሉ። ጊዜ ይህንን ያህል ክብር ሲያገኝ እኛ አንሰን መገኘታችን ግራ ያጋባኛል። የጊዜ ነገር ሲነሳ ብዙ የሚባሉ ጉዳዮች አሉ። ጊዜን የመሰለ ዳኛ እያለ እንዴት አይባልም? አገርኛ ጉዳዮቻችን ከመብዛታቸው የተነሳ የቱን ጥየቱን እንደማነሳ ሳስበው ደርሶ እንደወፈፌ ብቻዬን ያስቀባጥረኛል። የአገራችን ሰው በአንድ በኩል የኑሮ ውድነቱን አላውን እያዞረው፣ በሌላ በኩል ሰላማቶ ግራ ተጋብቶ እየቀባጠረ የአማኑኤል ምሩቅ ቢመስል ምን ይገርማል? ይገርማል እኮ ባሼ ጊዜው እንዴት ይወጣል ብላቸው በቀደም ከቤተ ክርስቲያን ሲመለሱ ከስጋ እስከ ነፍስ ያለውን ነው ወይንስ እንደ ነፋስ የሚጋልበውን ጊዜ ማለት ነው ብለው አዞሩብኝ። ስጋና ነፍሲውን ጊዜና ነፋስ ምን አገናኛቸው ብላቸው በሃይማኖታዊ ምልከታ የሚባለውን ባጭሩ አብራሩልኝ። እኔ በደላላ ጭንቅላቴ ረቀቅ ያለው ምልከታ ባይገባኝም እናንተ ግን ትረዳላችሁ ብዬ ተስፋ አደርጋለሁ። የአባት አነጋገር አደነጋገረኝ እኮ ብዬ ምሁሩን ልጃቸውን ባዋየው የሃይማኖት አስተምሮን ለመረዳት ቀረብ ብሎ መማር ነው ብሎ የባሰ አስደነገጠኝ። አንዳንዴ ሳስበው ስንቱን ዕውቀት በውስጣቸው አምቀው የኖሩ ወገኖች ጽናት ይገርመኛል። ጽናቱን ይስጠን እንጂ ስንት ያልተነገረ ዕውቀት አለ መሰላችሁ። አረ ብዙ ነው ወገኖቼ። ሁሌም እንደ ልብ መሆን የለም የሚባለው አባባል እኮ አሁን ለአንዳንዶቻችን መቼም የፈለጉትን መሆን የለም ወደሚል የተሸጋገረ መሰለኝ። መቼም የትውልዱ ዘመን ሁሌ ሽግግር ነው። የሀብት ሽግግር ላይ የነበሩ ዘመን አበቃ ማለት ነው። ለነገሩ ሙሉ ለሙሉ እንዲያብሎ መደምደም ባይቻልም በየቦታው የመሸጉ የስቃይ ፊት አውራሪዎችና ዘራፊዎች ጉዳይ ምኑን ተነካና ምሁሩ የባሼ ልጅ ግን ገና ያልተነገሩ ጉዶች ወይንም ጨርቃችንን አስጥለው ያሳብዱናል አለያም አገር አስጥለው ያስኮበልሉናል እያለ ብቻውን ሲስቅ እብደት የጀማመረው መስሎኝ በድንጋጤ ክዋልኩኝ። ይገርማቸዋል። በአንድ ወቅት አኗኗራችንን በማስመልከት አንድ የተሰራ ጥናት በሬዲዮ ሳዳምጥ ነበር። በተለይ ኑሯችን ሁኔታ ከጊዜ ወደ ጊዜ ምን አይነት መልክ እንደያዘ ይተነትናል። በእውነቱ በጣም አስደንጋጭና ግራ አጋቢ ነገር ሰማሁ። አብዛኛው ሰው በሰጠው አስተያየት በቀን 3 ምግብ ማግኘት ቀርቶ አንዴ በልቶ ውሎ ማደር በጣም ከባድ እንደሆነ ሲነገር ያስደነግጣል። በዚህ በኩል ፈረንጆቹ የተበደሩትን ዕዳ መክፈል አልቻሉም እያሉ ያሙናል። እኛ ደግሞ በእድገት እየተተኮስነን ብለን አውርተን አፍታም ሳንቆይ የእርዳታ ምግብ በመቀነሱ ምክንያት በርካታ ሚሊዮኖች ሕይወታቸውን አደጋ ላይ ነው እያልን በመሃል ወፈፍ ያደርገናል። ለይቶልናል ማለት እኮ ነው። መቼም ጨዋታ ነው፣ አትቀየሙኝ። ይኸውላችሁ አበሻ የሚታማው ውስጡ አምቆ በያዘው ገመናው ብቻ ነው ይባላል። ካላመናችሁ በየግላችሁ ለሐሜት የምትፈጇቸውን ማገዶች ብዛት አስቡና መልሱን ድረሱበት። የለም ሀበሻ የሚታማው በስንፍና ነው የምትሉ ወደ እናንተ ሐሳብ ስለምመጣ ተረጋጉ። አሁን ልብ ብላችሁ ብታስቡት የረፍትና የሥራ ቀን አዋዋላችን ሲታይ ለብዙዎቻችን እኮ ተመሳሳይ ነው። የሚሰራውና ስራ አጡ ተመሳሳይ ናቸው። ይህንን ስል ግን በዘረፋ ንፋስ አመጣሽ ሀብት አካብተው በውስኪ ሲራጩ የሚያድሩትን እንደማይመለከት ልብ ይባልልኝ። በዲጂታል ዘመን የታሰሩ ጥቅል ገንዘቦችን እንደ ፈንዲሻ እየበተኑ ሲጫጫሱ የሚያነጉ ወንበዴዎችን ማለቴ ነው። ቆይ እስቲ ሰሞኑን ውስኪ ቤቶችና ጮማ መቁረጫዎችን ከመጠን በላይ ሙሉ ናቸው የሚባለው እውነት ነው? አንድ ወዳጄ እንደነገረኝ አስረሽ ምቹ የሚባልባቸው ከመጠጫ እስከ መጨፈሪያ ጢም እንዳሉ መሆናቸው የእድገቱ ማሳያ ሆኗል የሚባለው። ኢኮኖሚስቶቻችን ዝም አትበሉ እንጂ። አንድ የሆነ ጊዜ በቀጥታ የሬዲዮ ውይይት ላይ ሲሳተፍ ደውሎ እኔ በማለት ጀምሮ እኔ ከወዲሁ የሚያስጨንቀኝ የዋጋ ጭማሪው ሳይሆን የሚቀርብልን ስጋ ጥራት ጉዳይ ነው ሲል ሰምቼው ባሻዬን ትክ ብዬ ሳያቸው ልክ እንደ ስጋው ለነፍሳችን አብስተን ብንጨነቅ የት እንደርስ ነበር ብሎ አሽሟጠጡ። ባሻዬ ደግሞ በትንሽ በትልቁ ማሽሟጠጥ ይወዳሉ እንዳልል እንዲህ አይነቱ ነገር አይነካካቸው። እንዲያው ምን ሆነን ነው ግን ለሐሜትና ለሽሙት ስንዳረግ የማናፍረው? እንዲያው አንዳንዴ ራሳቸው ባሻዬ ሆድህን ሰፋ አድርግ ይሉኛል። እኔ ደግሞ ቀጥታ ተርጉሜ ከዚህ በላይ እላለሁ። ከዚህ በላይ ካሰፋ ነውማ ሌላ 3000 ዘመን ሆድና ሆድ ተኮር እሳቢዎች እንደነገሱብን እንዳስጨነቁንና እንዳሳሰቡን እንቀራለን። በቃ በአእምሮ የምንሰፋበት ጊዜ ስለሚናፍቀኝ እኮ ነው በዚህ ዘመን እንሆድ አምላኩን የምኮንነው። ማዘን ያለብን ለተራበው ሳይሆን ለጠገበው ነው እየተባልን አድገን አገሩን የዘረፈና የጭካኔ አምባ ማድረጋችን እያቃጠለኝ ብዙ ነገሮችን አስብና ተዋለሁ። የአገር ሀብት ተዘርፎ መተዋለ እንዴ ጎበዝ? እናላችሁ እንዴ ባጤ ቆጡን ስሰማና ሳይ በመሃል አንድ ገጽ የፈጀ ማንጠግቦሽ አስቤዛ ዝርዝር ትዝ እያለኝ ልቤ ድንግጥ እያለ ተቸገርኩኝ። ገበያው እንደምታዩት ነው።
በጠዋትና በማታ መካከል ገበያው የሰማይና የምድር ያህል ልዩነት ያለው ጭማሪ ነው የሚገጥመን። ሰውን ማመን ገዝቶ ነው ሽጦ ነው ስለው አንተ ደላላውን ያላወቅከውን እኔ እንዴት አውቃለሁ የሚለኝ የምሁሩ የባሼ ልጅ ነው። አንድ ያልገባው ነገር ምን መሰላችሁ? ምናልባት መንግስት ራሱ ተናግሮ ሲያበቃ ለራሱ ያልገባው ደላላ ያልሆነ በከተማው ላይ ቢፈለግ አለመኖሩ ነው። እዚህ ጋር አባባሌን አዛብታችሁ እንዳትረዱብኝ። ደላላ ሁለት ትርጉም አለው። አንድ ፈላጊና ተፈላጊን ከመሃል ሆኖ ማገናኘት፣ ሁለት አባብሎና አዘናግቶ ገደል መክተት። ስም በመለጠፍ መቼም አንታማም። በሁለተኛ ደረጃ ላይ ያስቀመጥናቸውን ህገወጥ ደላላ ብለን አውግዘናል። እኛ አላልንም፣ መንግስት ነው ትሉ ይሆናል እኮ በልባችሁ። ለነገሩ አገሩን የደላላ መጫወቻ ያደረገው ራሱ መንግስት እኮ ነው። የመንግስት ባለስልጣን ኮሚሽን ሲበላ ነበር እኮ ነው የተባልነው። ግልጽ መሰለኝ። በውጭ አገር ግዢ ሳይቀር ኮሚሽን እንደ ደላላ የሚቀረጥፉ የመንግስት ሹማምንት አሉ እኮ። አሁንስ ገባችሁ? ካልገባችሁ የህግ ሰዎችን ጠይቁ። የጀመርኩትን ልጨርስላችሁና ሌላውን በሌላ ጨዋታ እንመለስበት። የዋጋ ንረት ብሎ ነገር የሮኬት ሳይንስ ሆኖብኛል እያልኳችሁ ነበር። አዎ ከሰሞኑ ትንሽ ቅላ አግኝቼ ወግ ይድረሰኝ ብዬ በግ ተራዬጄ ላቱንና ደንደሱን መትሬ አንድ መለስተኛ በግ መርጬ ስንት ነው ስለው ሻጩን ተጽፎበታል እኮ ብሎ ወደ ሆዱ ጠቆመኝ። አዙሬ ሳየው 25 በመቶ ቅናሽ ይላል። ምን ማለት ነው ብዬ ስጠይቀው ሻጩ ምን ቢለኝ ጥሩ ነው ከአምናው የህዳር ወር የበግ ዋጋ ጋር ሲነጻጸር 25 በመቶ ጭማሪ ማለት ነው አለኛ። አምና ለገዛሁት በግ 6000 ብር ከፍዬ ነበር። አሁን ግን 10000 ብር ክፈል ነው ያለኝ። እውነት እላቸዋለሁ እንዲህ ያለ ፐርሰንት የተምታታበት ጉድ በደላላነት ታሪክ ያላውቅም። የ25 በመቶ ቅናሽ ተብሎ ከ3 እጥፍ በላይ የተጠየቅኩበትን የበግ ዋጋ ሳስብ ከውስጤ እንደ ሬት የመረረ ነገር ነበር በአፌ መጣው። እኔ መቼም ሲፈጥረኝ ቀጥተኛ ስለሆንኩ ብትፈልግ ጥብስ ዱለት ወይንም ቅቅል አድርገ ብላው ብዬ በንዴት ትቼ ሄድኩኝ። እሱ ምን ቸገረው፣ ሌላ ይወስድለታል። በቀደም ለት ሲያቀብጠኝ የስልኬን ሬዲዮ ከፍቼ መረጃ ለማዳመጥ ጥግ ይዤ ቆምኩኝ። ሬዲዮ ጣቢያው የዜና ሰዓቱ ስለነበር አርዕስተ ዜና ብሎ በአሁኑ ጊዜ ዋጋ ንረቱ እየተረጋጋ እንደሆነ ተገለጸ ብሎ ሲጀምር እኔ ደግሞ በአሜሪካ ፕሬዝዳንታዊ ምርጫ ያሸነፉት ዶናልድ ትራምፕ የተናገሩ መስሎኝ በትዕግስት መጠባበቅ ጀመርኩኝ። አርዕስተ ዜናው ተዘርዝሮ አብቅቶ ቀዳሚ ዋጋ ንረት ዜና ሲጀምር የዜናው ርዕሰ ጉዳይ ኢትዮጵያ ውስጥ ከምግብ ጀምሮ ሁሉም ምርቶችና ሸቀጦች ላይ የሚስተዋለው የዋጋ ንረት መረጋጋቱን አንድ ስማቸው የተጠቀሰ ባለስልጣን መናገራቸውን ሬዲዮ ሲያበሰር ዞረብኝ። ለምን አትሉኝም? ለምን በሉኛ። ከወር በፊት ከባልትና ቤት የገዛሁት በሶና ምስር ክክ በጥፍ መጨመሩ ሲሆን በክተራ የገጠመኝን ደግሞ ነግሬያቸዋለሁ። በቅርቡ ደግሞ ለቅጥቅጥ አይሱዚ አውቶቢስ ጎማ የገዛ ደንበኛዬ በአጭር ጊዜ ውስጥ የተጠራውን የዋጋ ለውጥ ሲነግረኝ ራሱን ይዞ ለጩኸት እየተዘጋጀ ነበር። ዋጋ ተረጋጋ የሚባለው ባይቀንስ እንኳን ባለበት ረክቶ ሲቆም እንጂ ያንዳንዱ ነገር በሰዓታት ልዩነት እንደ ሮኬት ወደ ላይ ሲተኮስ እንዳልሆነ ለማስረዳት እኮ ኢኮኖሚክስ ሊቅ መሆን አይጠይቅም። ጎበዝ፣ ለጤናችን እየተሳሰብን ካልተባለ ዘንድሮ ነገራችን ሁሉ ያስፈራል። ብያለሁ። በሉ እንሰነባበት። ትንሽ ስራ ሰርቼ ኮሚሽኔን ተቀብዬ ያንን የምባዝንለትን በግ ሌላ ቦታ ተንከራትቼ በወድ ዋጋ ገዛውና ቤት ላደርስ አሸክሜ ተጣደፍኩኝ። ቤት ስንደርስ ተሸካሚው ግራ ገባው። እዚህ ነው ሰፈሩ አለኝ። አዎ አልኩት። ይሄ ነው ቤቱ አለኝ መልሶ። ምን ነው አልኩት። አንዳች ነገር የተጠራጠረ መሰለ። መንደሬም ኑሬም እንደማንኛው ተራ ሰው መሆኑን አይቶ በግ መግዛት አቅሜን ሲገምተው ለካ ግራ ገብቶት ኖሯል። በልንካ ብዬ 50 ብር ስሰጠው ከ400 ብር በታች አያዋጣም አለኝና አረፈው። ትቀበላለህ አትቀበልም ስለው ዋጋዬን ተናግሬያለሁ ካልከፈሉ ጠቁማለሁ አይደል መሰላችሁ። መጣቻ የኔዋ ማን ጠግቦሽ እሳት ለብሳ እሳት ጉድሳ። ምን ብለን የምትጠቁመው አንተ? በአመት አንዴ ስጋ በሉ ብለነው ለመንደርተኛው የምትጠቁመው? የኔ አንበርብር ምን ተስኖት ላይታች ብሎ ለፍቶ ላቡን ጠብ አድርጎ ኑሮን በጥበብ የሚኖር አርያ ባሌ ነው። ከጠቆምክ ሰርቆና አምታቶ ከሀገርና ከህዝብ ቀምቶ አውሮፓና አሜሪካ ገንዘቡን የሚያሸሸውን ጠቁም። እኛ የተወረረ መሬት ሸጠን የከበርን ከመሰለ በጣም ተሳሳል። እኛ ግልገል በግ መግዛት ገረመ አሉልህ እኮ ተነግሮ የማያልቅ የህዝብን ባያፈሰሱልህ ስትለው ላባ ጠመቀ። እኔን ላባ ያጥመቀኝ ፍርድ ቤት ተከሶ የቀረበ መሰለኩ። አየሰው ነገር በሱ ቤት እንግዲህ ሙስና ሊያጋልጥ ጫፍ ደርሶ ነበር። ሐሜትና ትችቱን ባለምደውና ልብ ባልገዛ ኖሮ በለፋውበት ገንዘቤ ሳቢያ ጣቢያ አድሬ ነበር። መቼስ የማይለመድ የለም ለመድ ነው። ክፉንም ደጉንም ማለቴ ነው። ታዲያ እንዲያው ስታስቡት ስንቱን ነው አሁን በባዶ ቤት ገንዘቡና ንብረቱን በጉቦ አማጦ በፍትህ እጦት ለፈሪሳውያን ያደላ ችሎት ፊት ቆሞ
ተረቶና ንብረቱ ተነጥቆ ቆሎ ያረረበት። ስንቱ ያለ ቤትና ያለ ትዳር ቀረ። ስንቱ ተበላ፣ ስንቱ አበደ፣ ስንቱ ወደቀ፣ ስንቱ ከሰረ። የ30 ዲናር ሊያጣ ነፍስ ሲማር ያለው ዘፋኙ እውነቱን ነው። ታዲያ ይሁዳ ዋጋውን እስኪያገኝ እስኪኛ አጠገባችን ያሉትን አግኝቶ ያጡትን ስቃይ ያዘኑትን እያሰብን እንረዳዳ። አይመስላችሁ? በእርግጥም ሞቆ የቀዘቀዘባቸው ስንት ይሆኑ፣ ስንቶቹ የሆኑ በስነ ልቦና ጉዳት ተሰብረው ይቀሩ። ግና በዳይና ተበዳይ በፍትህ ችሎት መዳኘታቸው አይቀርም። ግፍ የፈጸመውም ለፍርድ መቅረቡ አይቀሬ መሆኑን ሳስብ ለሁሉም ጊዜውን ይጠብቅለታል ያለው አንጋፋ ድምፃዊ ምን ታይቶት ነበር አሰኘ። ጊዜው ይቅረብም ይራቅ ሁሉም የእጁን ማግኘቱ አይቀርም። ተበዳይም ፍትህ ማግኘቱ አይቀሬ ነው። እስከዚያው ግን ሁሉም ነገር ያልፋል። እንደማያልፍ የለም እላችኋለሁ።